ወዴት መግባት እንደሆነ እናታችን አይሻ ራሷ የተናገረችበትን ወደ ቤት አስገባች እናቴ ብላ የተናገረችበትን ያሳይሽ ነው። አሁን ሚዩት አድርገሽ አዳምጪ። እሺ ልጨርስ። በጣም ጥሩ። ያው እና እዚህ ጋር ማነች ሀዲሱን የምትናገረው? እናታችን አይሻ ታችኋል አይደለ? ወደ ቤት መግባት የሚል የለም ያለች። ይሄ ቃል ቀጥታ ልተርጉምልሽ፣ እኔ አይደለም እንደምተረጉመው ወዴት መግባት እንደሆነ ሚሊዮን አንብብልኝ። እሺ ችግር የለውም። እሺ ወዴት ነው ያስገባቻት የሚለው እንደተመልከቱ ልጆች በፈጠራቸው ምን ይላል? አንብቢ በይ ምትሽናሽና አንብቢ። ሄሎ እሱ ምን ያገናኘው? እሱ ምን ያገናኘው? ይሄን ከዛ ምን ያገናኘው? ሲጀመር አይገናኝም እኮ። የቱ ጋ ነው ይሄ? የሱናን አቢ ዳውድ ፍቺ ነው ይላል ይሄ ሀዲሱ። ሲጀመር አለው ያን ይፈታል የሚል ነገር አለ? የለም እኮ። የትም እኮ ሀዲስ ብድግ አድርገህ ማምጣት ትችላለህ። ላውራ አውራ አሁን አዳምጪ እንዴት እንደሆነ። ያው ተዘወጀኒ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ያው ራሱ ይሄን ያልሽው ያንኑ ሐዲስ አንስታ ነው እዚህ ቦታ ላይ መግባት የሚለውን ራሷ የፈታችው። ምን ይላል? አረበኛ ቅድም ተሳስተሃልን ያውቃል እስቲ ነበር አንብቢልንና እስኪ ፍችልን ትችያለሽ? አንተ ራስህ አንብበው። እኔ አይታይም፣ ሩቅ ነው አረበኛ። የላ በቅርብ ቀን። በጣም ጥሩ። አሁን እሺ ላሳይሽ። ያው ተዘወጀኒ ያንኑ ሐዲስ አቡ ዳውድ ላይ የተነሳውን ሐዲስ አንስታ እናታችን አይሻ መግባት የሚለውን ምን ማለት እንደሆነ ራሷ ገለጸች። ተዘወጀኒ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ወደ ቢንት 6 ሲኒን እኔ 6 ዓመት ሳለሁኝ ፈቀዲምና ልመዲና ከዛም ወደ መዲና ሄድን ፈነዘልና ፊ በኒ ልሓሪት ብን ኸዝረጅ በዚህ ሰውዬ ቤት አረፍን አለች። ውቂዕቱ ተመረቀ ሻዕሪ ወደ ቤት አልገባችም ነበር የዛኔ። ከዛም እናቴ ወደ ቤት አስገባችኝ ብላ የተናገረችበት ያውና እዚህ ጋር እያሳየው እዚህ ጋር ወደ ቤት አስገባችኝ ለማለት ይሄንን ወደ ቤት መግባቷን ለመናገር ፈልጋ ሊሆን ይችላል እንጂ ያንን ገቡብኝ የሚለውን ሀዲስ ለማብራራት ያሳየውሽ ያንን ሀዲስ አገቡኝ እያለች የተናገረች ነው። ፍቺው ነው አይልማ ቁርአን የሚያወራው ያው ስለዚህ ነው እያሳየውሽ ነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ብላ ያ ሙሉን ሀዲስ በተናገረች አገቡኝ እናቴን ወደ ቤት አስገባችኝ። እናቴ ወደ ቤት አስገባችኝ ካለት እናቷ ወደ ቤት ማስገባቷን እዚህ ሀዲስ ላይ ልትገልጽ ትችላለች። ብዙ ቦታ ላይ ልትናገርለች። ዴታ ገቡብኝ የሚለውን ትርጉም ትሰጣለች የሚል ሀሳብ የለውም እኮ። ያንን እዛን ወደምን መግባት እንደሆነ ገለጸች። እዚህ ጋር አንቺ ነው ሴክስ አይደለም ወደ ቤት መግባትን ነው ብላ ራሷ ገለጸ። እያሳየው ወደ አማርኛ ስንቀይረውን እዚህ ጋር ወደ ቤትም አገባችኝ እናት ያስገባችኝ እያለች ወደ ቤት መግባት ነው። ቅድም ወደ ቤት እኮ እዚህ ጋር አልኩ። እዚህ ጋር ቤት መግባቷን እያሳየችን ሊሆን ይችላል አልኩ እኮ። ግን የሱነን አቢ ዳውድ ፍቺ ነው የሚል አለ ወይ? የሱነን አቢ ዳውድ ሙሉ ሐዲሱን እዚህ ጋር ገለጸችው። ይታየሻል? ምን ማለት ነው? ይሄ ሌላ ጥቅስ ነው፣ ሌላ ሐዲስ ነው፣ ሌላ ሐዲስ ነው እያለች ነው። ያው ሐዲስ ነው ያሳየች ወገናችን። እየሰማኸኝ ነው? ያው ሐዲስ ነው እዚህ ጋር አነሳችና መግባት የሚለው አገቡኝ ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመት የሚል ነው አይደል? አቡ ዳውድ ላይ ሌላ ሐዲስ ነው አነሳችና ይሄ ራሱ የቻለ ሌላ ሐዲስ አይደለም። ያ ሐዲስ ይሄው ራሱ ነው እዚህ ጋር ያነሳችው እያሳየዎች ነው። ገብቶሻል አይደለ? ያንን መግባታቸውን በ6 ዓመቷ ምናምን ሙሉ ገለጸችና ነገር ግን መግባት የሚለውን ምን አደረገች እናታችን አይሻ እዛኔ በ7 ዓመት በ6 ዓመት አልገባችም ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ አንዳቸው ወደ ሌላቸው መግባታቸውን በስንት ዓመት አደረገች? በ9 ዓመት ብላ እናቴም አስገባችኝ ወደ ቤት ብላ ተናገረች። ገብቶሻል አይደለ? ይሄ ነው። እዚሁ ላይ መጠየቅ ይቻላል? ይቻላል። አንድ እሱ ግን ነገር እንደዚህ እንደምታምን አላውቅም ነበር። ገቡባት የሚለው ሴክሹዋል ኢንተርኮርስ አይደለም ነው እያልክ ያለው?
አይደለም። አንድ ይልጠቅጠው። እሺ እንደዛ ከሆነ ይሁሱ የሴቶች ምዕራፍ ላይ ምዕራፍ 4 ቁጥር 24 ላይ እንደዚህ የሚል ቃል አለ። አውቃለሁ ከዚህ ጋር አይገናኝም። ምን ይላል? እሺ ምን ይላል? አውቃለሁ ምን ንሳኢኩም ደኸልቱም ቢሂነ ፈኢን ለም ተኩኑ ደኸልቱም ቢሂነ ከገባችሁባቸው ሚስቶቻችሁ ምናምን ይላል አይደል? ስራ አውቃለሁ ግን እዚህ ጋር የገባችሁባቸው ሚስቶቻችሁ ሴቶች ልጆቻችሁ ይላል። አዎ እናታችን አይሻ እዚህ ጋር እየተናገረች ያለችው ምንድነው? መግባት ማለት አሁን መግባት የሚለው ቃል በቁርአን ላይ በሐዲስ ላይ በብዙ መንገድ ነው። ለምሳሌ إذ دخلوا على داوود ዳዊትን በገቡ የዚህን ነገር አይደለም። ሱረቱ ኒሳ ላይ ያለው እየተናገረ ያለው ስለሱ ነው። አሁን እናታችን አይሻ ጋር ያለው የሚለውን ራሷ ትንገረ ታለርና ራሷ ስትናገር በሌላ ሐዲስ ላይ ልነግራት ነበር። መጀመሪያ ላነሳላት የፈለኩት ሐዲስ ቃል በቃል አነሳችና ወደ ከለቢ ለኔ ገብ የሚለውን ታቻውን በሌላ ሐዲስ ላይ እናታችን አይሻ ወበና አለየ ብላ ተረጎመች። በና ማለት ምን ማለት ነው? በና ማለት መሰረተ ገነባ ማለት ነው። ቢና መስራዬ ግንብ ይባላል። ገብቶሃል አይደል? የትዳር በመስረትን ለምን ከዚያ በፊት ተመስርቶ ነበር ወይ ትዳሩ? አልተመሰረተም ነበር። ገብቶሃል? የዛኔ ወደ ቤትም አልገባችም ነበር፣ ትዳርም አልተመሰረተም ነበር። እኔም ጋር ትዳርን መሰረቱ እያለች ነው ወደ እኔ ገቡ ስትል ጊዜ ማለት ነው። ወበና አለየ ብላ በሌላ ሐዲስ ላይ ራሱ ዓመቷ በፊት ማለት ነው። ከዚያ በፊት አልተመሰረተም ነበር፣ ከወላጆቿ ቤት ነበረች። ገብቶሃል አይደል? ከ9 ዓመቷ ከ9 ዓመቷ በፊት ባለው ጊዜ ወላጆቿ ጋር ነበረች። ማስረጃ አለ? አዎ ያው እና እያሳየሁ አሁን ከዚያም በኋላ በ6 ዓመት ያጭኝና ከዚያም ገና እናቴ በ6 ዓመቴ አገቡኝ ነው። መጀመሪያማ በ6 ዓመቴ አገቡኝ ይላል። ያው ላ ወሲብ አደረጉ የሚል የለም። ቹቻ ሳደረጉኝ የሚል የለም። ያው እነዚህ ጋር ተዘወጀኔ ነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ዋለ ቢንት 6 ሲኒን ፈቀዲም በ6 ዓመት ካለች በኋላ ፈቀዲምና አልመዲና ፈነዘልና ፊ በኒ አልሐሪስ ወደ መዲና ሄደን ከዚያ በኋላ የቆየችውን ቆይታ ጊዜ ፈአተት ኡሚ ሩማን ወኢኒ ለፊ አርጁሐ ومعي صواحب لي فصرخت بي فأتيتها لا أدري ما تريد بي فأخذت بيدي الجين ميازتشينا كذا بوانا وهي تارك هنا قال حتى أوقفتني على باب الدار والنبي صلى الله عليه وسلم بيت براتشو لا يسكتاكو بيت فس وإني لأنهج حتى سكن بعض نفسي ثم أخذت شيئا مما فمسحت به يعني وجهي ورأسي ثم أدخلتني إلى الدار كزام ولا النبي صلى الله عليه وسلم بيت هاسكن باتشني الناتي أيارله ينو الناس كزام مالت በአረበኛ ስለሆነ እኮ ነው በደንብ እየገባኝ ያለው የምትለው ነገር። በአማርኛ አልተረጎምክልኝ ቃል በቃል ወደ አማርኛ ተርጉሜ እያሳየው ነበር። ከዚያ በፊት አልገባችም ነበር በ6 ዓመት ባለው ጊዜ። ከዚያ በኋላ በ9 ዓመት ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት እንዳስገባቻት እናቷ እየገለጸች ነው። አቡበክር ሲዲቅም ራሱ ሌላ ሐዲስ ላይ ላሳየህ ይችላል። መታ ተብኒ ዐላ አህሊከ ያ ረሱላህ ይላቸዋል። የአላህ መልእክተኛ ሆይ ከቤተሰቦች ጋር መቼ ነው ትዳርን የምትመሰርተው ይላቸዋል። ገብቶሃል? ከእንትን ቤቱ ከሄደች በኋላ አይደለም ልክ ኒካ ከታሰረ በኋላ መቼ ነው ከአንተ ጋር ትዳርን የምትመሰርቱት እያለ እየጠየቃቸው ነበር። ይህን ቃል ለመጠቀም እናታችን አይሻ የተጠቀመችውን ቃል ነው። ገብቶሃል? የተጠቀመው በክር ራሱ መቼ ነው ልጄ ጋር ወሲብ የምታደርገው እያለ እየጠየቃቸው ነው። አይደለም ትዳርን መቼ ነው አብራቸው የምትመሰርቱት? ምክንያቱም አብሮ መኖር አልጀመሩም ነበር ከዚያ በፊት። ገብቶሃል? በአንድ ይቅርታ ይሱ ኢንተራፕት ስላደረግኩ ግን እያልከኝ ያለው ምንድነው? ናሬትዱ በ6 ዓመቷ ይላል። አይሻ በ7 ትላለች። ናሬትዱ በ6 ይላል እና ከዛ በኋላ አልተጋቡም እያልከኝ ነው? ምን አልከኝ? አይሻ በ7 ዓመቴ ትላለች። ሱሌማን ደግሞ ወይም ደግሞ አንዳንድ ዘጋቢዎች በ6 ዓመቷ ይላሉ። አብዛኛውን የሚስማሙት በ6 ዓመቷ ነው። ያኔ ወደ ነብዩ ቤት አልሄደችም ነው የምትለኝ? አዎ አልሄደችም ነበር ያኔ። አሁን አንተ ተረዳህ።
የሄደችው በ9 ዓመቷ ነው። ኦኬ በ9 ዓመቷ ከሄደች ከዛስ በኋላ ምን ማለት 9 ዓመቷ ላይ ሄደች ወደ ነብዩ ቤት ሰርግ አደረጉ ነው በቃ ባጭሩ። አብረው ትዳርን ጀመሩ የሚል መልእክት ነው ያለው። ከዚያ በፊት ግን አልጀመሩም ነበር፣ አብረው መኖርን አልጀመሩም ነበር። እሺ ለማንኛውም ያው ሰርግ ላይ ምን አለ? ሰርግ ላይ ያው ሰርግ መቼም ላንተ አልነግርህም። አንድ 9 ዓመቷ ከሆነ ወደ ቤቷ ገባች ያኔ ተደርጓል ነው ኦልሬዲ ወሲብ ያደረጉ ማለት ነው ነው ኦፍ ኮርስ። እንዴ እንደዚህ በጣም ጥሩ። ዮሴፍ ለማርያም ሚስቱ ነበረች። ሚስትህን ውሰድ ይለዋል። ስለዚህ ወሲብ አድርገዋል ማለት ነው። እንዳላደረጉ ይናገራል። እንደዛ ነገር የለም። ሚስት ከሆነ ባልና ሚስት እንዳላደረጉ ይናገራል መጽሐፍ። አንተ እንዳላደረግ የሚናገር ስጠኛ ወሲብ አደረገው የሚለውን የበኩር ልጇን እስክትወልድ ድረስ አልነካትም ነበር ይላል። ፈጽሞ ሊገልጣት አልወደደም ነበር። ሳይን የተናገረው ስለ ማቴዎስ እንመጣለን። እሱ ሳይሆን ጥያቄ ይህን ስለተናገረ ካልከኝ ይህ ተናግሮ ነው ወሲብ አደረጉ የሚለውን ታዲያ ወሲብ ግዴታ አድርገዋል አይሻና አደረጉ የሚላ ጌታ እኮ ገቡባት ይላል። ገቡባት የሚለው ደግሞ ሌላም ላይ ይጠቀሳል። ከተረዳህ በኋላ ከጨረስክ በኋላ ምናምን ስለዚህ ባልና ሚስት ከሆነ በቃ ግዴታ አድርገዋል ማለት ነው ወደሚለው ሄድ። እንዳልተረዳ ከሆነ እንደገና ትመለስ። ስለዚህ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ወሲብ አደረጉ የሚል ቃል አጌታ ያ እዚህ ጋር ገቡባት የሚለውን ለዛም ገቡባት የሚለው ቃል አይደለ? አሁን አንተ ሴክሱዋል ኢንተርኮርስ አይደለም ያልክ ያለው ወሲብ አደረጉ የሚለው አይደለም። እንደዛ አይደለም። ወሲብ አደረጉ የሚል ሐዲስ ላይ የእንግሊዝኛው እኮ ሴክሱዋል ኢንተርኮርስ ነው የሚለው። እሱ እንግሊዝኛ አይደለም። ከቁርአንና ሐዲስ የመጣ በእንግሊዝኛ አይደለም። እሱ ጉግል ተርጉሞ ያስቀመጠው ነው። እሱ ሳይሆን አረበኛው ላይ እያስረዳሁ እስካሁን ተረድተህ ጨርሰሃል። ስለዚህ ተረዳው እኮ በቃ ቤት አልገባችም ምናምን አልከኝ። በ6 ዓመቷ በ7 ዓመቷ የሚሆን ወደ ነብዩ መሐመድ ወደ ቤቱ አልሄደችም ነበር እስከዛ ድረስ ምናምን። ከዛ በ9 ዓመቷ ነብዩ ቤት ሄደች፣ ሰርግን አደረጉ፣ አንድ ላይ መኖር ጀመሩ አልከኝ። ከዛ እሷም እኮ ያለችው እንደዛ ነው። ግን ያኔ ሴክሹዋል ኢንተርኮርስ አድርገዋል ለሚለው ነው ሐዲሱ። እንደዛ በአረበኛው ላይ እንደዛ ብለናል። እሺ ተሳስተዋል። ይቅርታ ልግባ በመሀል። እሺ የገባችሁባቸው የሚለው እሺ ለምን እንደዛ ሆነ ታዲያ? እንደዛ ካልሆነ በለ80ኛ ጊዜ ልንገራችሁ። ጭንቅላት ያላችሁ ሁላችሁም ከቅርታ ጋር ማለት ነው። በሌላኛው ሐዲስ ላይ ትዳርን መመስረት ማለት ነው ብላ ገለጸችው። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ብንት 6 ሲኒን ወበና ዐለየ ወአና ብንት 9 ሲኒን ገቡ የሚለውን በሌላው ሐዲስ ላይ ከኔ ጋር ትዳርን መሰረቱ ብላ ገለጸችው። ይሄ ነው ገብቷል። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ጽንስ ታመልከዋለህ አታመልከውም? ይሄን ወንድ ልጅ እንዴት ራሱ ለምንድን ነው የማላመልከው? አምላኬ ነው ጌታዬ መድኃኒቴ ነው። ይሄ ወንድ ልጅ ይመለካል ነው። ወንድ ልጅ የተባለው ምንድነው? መሲሁ እንደሆነ ለመግለጽ ወንድ ልጅ ይሄን ወንድ ልጅ ታመልከዋለህ አለ ወይ ምናምን ካልከኝ እኔ አላህም ጾታ አለው ማለት ነው። አላህ በወንድ ነው አይደለም የሚጠራው። ስለዚህ አንተም ወንድ ልጅ ያመለክ ነው ማለት ነው። ችግር የለም። አላህ ወንድ ነው የሚል አሳየን፣ ችግር የለም። እኔ ግን አምላክህ ወንድ እንደሆነ አሳምኛለሁ። አላህ ወንድ ነው የሚል ችግር የለም። አላህ ወንድ ነው የሚል ከቁርአን ላይ ከሐዲስ ላይ ከፈለከው ስጠኝ። እኔ ግን ወንድ እንደሆነ አምላክህ አሳምኛለሁ። ወንድ ልጅ ታመልካለህ። አሳየኝ። ምንድን ያለው? አሳይ ይቆራረጣል። እሺ አላህ ወንድ ልጅ ነው የሚል አሳይ። ልክ ነው እንደዛ ሳይሆን በወንድ በጾታ ከሆነ በወንድ አገላለጽ የተገለጸባቸው አሉ። በወንድ አገላለጽ አይደለም። እሱ ለማይታወቅ አካል በዚህ ስለሚገለጽ ነው። እግዚአብሔር በሰዶም ላይ ገሞራን አወረደ ይላል። ለምሳሌ አወረደ ሲባል ጊዜ አብ ወንድ ልጅ ነው? በወንድ ልጠራት አይደለም። ይሄ ለማይታወቅ አካል ላይ እንደዛ ብለው ሰደው ነው የኢየሱስ ነው። ስለዚህ እግዚአብሔር አብም ወንድ ልጅ ነው ማለት ነው። ስለ ኢየሱስ አይደለም። አብ ወንድ ልጅ ነው። እንደዛ ካልከኝ አላህም ወንድ ነው እያልከኝ ነው የምልህ።
እኔ አላልኩም እኮ አንተ እኮ ነህ እያልክ ያለኸው። አንተ በመጣህበት መንገድ አብን ራስን መንፈስ ቅዱስን ወንድ ልታደርጋቸው። መንፈስ ቅዱስ አይደለም ሲጀምር። በጣም ጥሩ። መንፈስ ቅዱስ በእርግብ አምሳል ወረደ ይላል። ወረደ የሚለው ለወንድ ነው ለሴት? መንፈስ አካል አለው እንዴ ሲጀምር? አልጠየቅኩም። እሱን ወረደ የሚባለው ለወንድ ነው? ጾታ አለው። እሺ መንፈስ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ጾታ የለውም። እሱ እንድታውቁ ጾታ የለውም። ስለዚህ ኢየሱስ ክርስቶስን መሲሁ እንደሆነ ለመግለጽ እንደሚወለድ እና እንደሚያድነን ለነቢያት የተነገረላቸውን ቃል ለመፈጸም እንደሚመጣ ለማስረዳት ወንድ ልጅም ትወልጃለሽ ተባለች። እሺ ኢየሱስ ክርስቶስ በስንተኛው ቀን ነው የተገረዘው? በሰባት። እሺ ያቺ የተገረዘችው ፍጹም ሰው ፍጹም አምላክ ነች ማለት እችላለሁ አልችልም? ቃለም ስጋ ሆነ ስለሚል ማለት ነው። ምን ማለት ነው? ያቺ የተገረዘችው የመለኮት ስጋ ነች አይደለችም? ምን ማለት ነው? አሁን እሺ ሁሱ ጣትክ ሁሱ ናት አይደለችም ልበል እንዴ? እኔና አምላክን አታወዳድር። እየመለስኩልህ ጣትህ ያንተ ነው አይደለም? ጣትህ ያንተ ነው አይደለም? የኔ ነው። አይ አይደለም። ጣትህ ያንተ ነው አይደለም? የኔ ነው። እሺ የኔ ነው። አብሽር የኔ ነው። በቃ ሁሉም ነገር አካሉ ከሆነ ስለዚህ ፍጹም ሰው ፍጹም አምላክ ብለን የምናምነው አምላክ ሁሉም አካሉ የኛ የአምላካችን። እሺ ችግር ደግሞ ራሱ ስጋ ነው። ስለዚህ ያቺ የተገረዘችውን ታመልካታለህ ማለት ነው አይደለ? ምን ማለት ነው? ቆይ ምን አይነት ጥያቄ ነው እንዴ? የተገረዘውን ታመልካለህ አታመልከውም? የተገረዘው ምንም ግልጽ ጥያቄ አይደለም። ወላሂ ግልጽ ጥያቄ ከብዶህ ነው። ምን ማለት ነው? የተገረዘችው ስጋ ምንም አልከበደኝም። ጥያቄ የራሱ ልክ አይደለም። ልክ ነው እንጂ ፍጹም ሰው ፍጹም አምላክ ነው ስትል ጊዜ ሙሉ አካሉ ነው አይደለ? ነው የሆነ አካሉ ነገር አለ። በመሰረቱ በመጀመሪያ ይኸውልህ አሁን አካሉ ተቆርጦ ወድቋል ምናምን ለማለት ፈልገህ ከሆነ ሞቷል እኮ። ይህንም እንዳትረሳ ሞቶ አንቺ ጋር ተነስቶ ይዞት እንዳደረገ ነው የማውቀው እኔ። ያቺ አካል ተቆረጠች ምናምን ብለህ አታሳንሰው። ሙሉ አካሉም እንደሞተ እንዳትረሳ ብዬ። እሺ ከተቆረጠች በመጀመሪያ ኢየሱስ ክርስቶስ እንደሞተ ታምናለህ? ሞቶ እንዳደረገ ተነሳ። ስለሱ እናወራለን ገና ነው። ምን አለ መሰለህ፣ እሺ ያቺ የተገረዘችውን ታመልካታለህ ወይስ አታመልካትም? ምንድን ነው እያልከኝ ያለው? እሺ ብልቱን ታመልካለህ አታመልከውም? በግልጽ እንድናገር ነው እንዳይፈለግ ሊቆና ገር ነበር ነው። አንተ አላ አንዱን አይን አለው ይላል። አንዱን አይን ታመልካለህ አታመልከውም? የቱ ጋር ነው እንደሱ የሚለው? ሁለት ቀኝ እጅ አለው ይላል። አውጣና ሳይ አንድ አይን ነው ያለው የሚለው። ኧረ በደንብ አሳያለሁ። ቆይ ልንገርና ራስ ታወጣለህ። እኔ መፈታችሁ ቁጥር ሰጥቶ መሄድ አውጣ። እንትኔን አይተዋል አይደለ? ፎሎሬን ቪዲዮ መክፈት አልችልም እኔ። እስኪ ችግር የለውም እናንተን አይደለም እንደጠየቅኝ እመልስልሃለሁ። ችግር የለውም አየሽ፣ አውጣ። ችግር የለውም። እሺ ንገረኝ። እሺ አውጣልሃለሁ። እሺ ቆይ አላህ አንድ አይን ነው ያለው ሁለት ቀኝ እጅ እንዳለው እሱ እንመጣለን። አሁን ከአይኑ ጀምርልን። አንድ አይን ነው ያለው የሚሆን አውጣና ሳይ። ከእጁ ብንጀምርስ? ከዛ በኋላ ወደ ሁሉም እንሄዳለን። ችግር የለውም። እሺ እናሳየን። ቪዲዮ ለምን አላሰማም? ማስረጃ አምጣ። ቪዲዮ ላሰማ። የኡስታዝ ቪዲዮ ቁርአን ላይ ወይም ሐዲስ ላይ ትልቅ ኡስታዝ ናቸው፣ የውጭ ኡስታዝ ናቸው። የሰው ንግግር አይደለም፣ አረብ የሰው ንግግር አይደለም። ፈልገው ማስረጃ ታምጣለህ አታውጣም? እኔ ማስረጃ እያወጣህ እኮ ነው። የሰው ንግግር ማለት ሐዲሶቹ የሰው ንግግር አይደሉም እንዴ? አልተ እሱን አይደለም። አሁን የተጻፈ ነገር ስተኝና አውጥቼ አሁን ምናልክ ቪዲዮ ስለማይከፍትልኝ ነው ለመክፈት አልከኝ። ችግር የለውም። እኔ ከፍትልሃለሁኝ ይዣለሁ። እዘዘኛ አንተ ሌላ አውጣለህ። የቱ ጋር አንድ አይን ያለው? እሺ ሶሪ ጌታ ሰው
ከዛ አንድ ሰው ማውራት ትችላለህ። አልችልም። ቶሎ ኦኬ ሳራ ሚዩት አድርጊ ሳራ። ኧረ ተረድቶስ ባያመጣም ለሶስት ነው እየሳቅን ያለ ነው። አረ ታንከር እሺ አረ በረታለሁ እንዴ በርታ። የጌታ ሰው የጌታ መንፈስ ብፁዕ ወቅዱስ አቡነ ጎግል ዓለይሂ ሰላም። ቆይ አንዴ አይ ሀጂ ኡምራ ምናምን ብዬ ኡስታዝ ጎግል አልልም እኔ። ብፁዕ ወቅዱስ አቡነ ጎግል መልስ ይሰጣል። እኔ ልቀጥል። አስቀጥል። ይኸውልህ ካጣሁት ራሱ ይቅርታ ብዬ ነው እንጂ የምወርደው እንዲህ ዝም ብዬ አልወርድም። ካጣሁት ራሱ ማለት መቀጠል ትችላለህ። እስከዛ ሄሎ ሄሎ እሺ የምለውን ቃል አብረሽኝ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ውሰጂ። ስለ ሶላት አሰጋገድ በመማር ከጓደኞችሽ ሶላትን ትጀምራለሽ። ስምሽ ማን ነበር? የመጀመሪያ ስምሽ ማን ነው?
ማነው የመጀመሪያ ስምሽ ያልሽው? ሄለን። አሁን ሀያት አረ እሺ እህት ሙስሊም ጓደኛ ይኖርሻል አይደል? በቃ ሙስሊም ጓደኞች ካሉሽ ስለ ሶላት አስተጋገድ አስተምሮ ባያቸው ቁጥርሽንም እሰጣቸዋለሁ ለአንዳንድ ልጆች። እነሱ ደውለው ደግሞ የምትማሪበት ግሩፕ ምናምን ያስገቡሻል። እሺ እህቴ መልካም ጊዜ ሆነልሽ። ምንድን ነው አቤት አቤት